እናትና አባት ብናስከፋቸው ያዝኑብናል። ለነሱ በጎ እስከሆነ ድረስ ነው ሊያስቡልን የሚችሉት። ያለዚያ ግን ሊረግሙንም ይችላሉ። እግዚአብሔር ግን ተመልከቱ፣ ክፉ ሆነን እንኳን የማይረግመን አባት ነው። እስከነ ክፋታችን የሚወደን እግዚአብሔር ብቻ ነው። ሰው ማለት በሁለት ነገር ማየት የሚችል ሰው ነው። ደግ ነገር ሲያገኝ ማጣቱን የማይረሳ ሰው፣ ሲያጣም እግዚአብሔር እንዳለ የማይዘነጋ ሰው። አንዳንድ ሰው ተመልከቱ፣ ሰው ሲጠግብ የሚርበው አይመስለውም፣ ሲሾም የሚሻር አይመስለውም። ዝነኛ ሲሆን ዝናም እንደሚጠፋ ይረሳዋል። ፀሐይ ጠዋት የወጣችው እኮ ማታ ልትጠልቅ ነው። በዚህ ዓለም የምናገኛቸው ደስታዎች ሁሉ አላፊ መሆናቸውን ማሰብ ነው። በሚያልፈው ቀን የማያልፈውን ፈጣሪያችንን እንዳናጣ፣ በሚያልፍ ስማችን የማያልፍ የክርስትና ስማችንን እንዳናጣ፣ በሚያልፍ ሀገር የማያልፍ ሀገር እንዳናጣ፣ በሚያልፍ መልካችን የማያልፍ መልክ እንዳናጣ ምን ማለት አለብን? መጨነቃችንን ማቆም። ሰው እንደዚያ ነው። ሰው ስታምኑት ከሃዲ ነው የሚሆን። ያበድረኛል ስትሉት ድሃ ነው። ይረዳኛል ስትሉት ስስታም ነው። ይደርስልኛል ስትሉት ይዘገያል። ያውቅልኛል ስትሉት ይፈርድባቸዋል። ኢትበሉ ለጌሰም ለነገ አትበሉ በሚል ርዕስ የተወሰነ ደቂቃ እንቆያለን ማለት ነው። የሰምሰት የሊ ለርሳ ወይ አክላ እከያ ወስራሃ፣ ነገ ለነገ ታስባለች ክፋቷም ይበቃታል ብሎ ጌታችን መድኃኒታችን ኢየሱስ ክርስቶስ ቃል በቃል ያስተማረው ትምህርት ነው። በቅዳሴው የተነበበልንም ወንጌል ነው። የቅዱስ ማቴዎስ ወንጌል ምዕራፍ 6 ቁጥር 34 ላይ የምናገኘው ኃይለ ቃል ነው ማለት ነው። ነገ ለራሱ ይጨነቃል። እስኪ በሉ ነገ በሉ። ለራሱ ምን ይላል? ስለዚህ ነገ ለራሱ ከተጨነቀ ስለ ነገ ምን አይለንም እኛ ማለት ነው፣ አይመለከተንም ማለት ነው። እና እንደዚያ ብቻ ካልኩ ለነገ አትበሉ ያለው ጌታችን መድኃኒታችን ኢየሱስ ክርስቶስ ለምን እንደዚህ ያለውን ከኋላ እንደው የተወሰነ ቃል ብቻ አንስቼ እንደ መግቢያ እንዲሆነን ማለት ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ ርዩ አዕዋፈ ሰማይ ካስተማረባቸው የምሳሌ ትምህርቶች ብዙ ናቸው። ሰዎችን ሲያረጋጋባቸው የነበረ አንድ ነገር አለ። እሱ ምንድነው? ሰውን የመጀመሪያ ጊዜ ጌታ ለምሳሌ የተወለደው ለምንድን ነው? እኛን ከጭንቀት ነፃ ለማውጣት ነው። ሰው የሆነበት ምክንያት አንዱ ራሱ ማለት ነው። ለዚያ ነው ሊቃውንት ሲተረጉሙ ወንጌል ብሂል ብስራት ዘበትርጓሜሁ ስብከት። ወንጌል ማለት ደስታ ናት። ደስታ ማለትም ብስራት ነው። ብስራት ማለትም ዘበትርጓሜሁ በልሳነ ጽር ስብከት። ያም ማለት ስብከት ነው። ደስታ ማለት ምንድን ነው ስትሉኝ፣ ሁሉን ነገር ለእግዚአብሔር መተው ነው። ደስታ የሚባለው እሱ ነው። ሁሉን ለማን መተው? ሁሉን ለእግዚአብሔር ከተወ ሰው ደስተኛ ይሆናል ማለት ነው። ሰው በጣም መጨነቅ የሚጀምረው እኔ ለኔ ያስባለሁ ያለ ቀን ሰው መጨነቅ ይጀምራል ማለት ነው። ለሰው የሚያስበው ማን ነው? በሉ እግዚአብሔር በሉ እንጂ። ለኛ ማን ያስብልናል? ሁላችሁም ንገሩኝ። ለልጅ እናቱ ታስባለች አይደል? ለልጅ አባት ያስባል። እንግዲህ ያው እንደዚያው እንደሚባለውም የዛሬውን ባላቅም ለሀገር ባለስልጣናቱ ያስባሉ። ህዝቤን እንዴት አስተዳድራለሁ ብለው ማለት ነው። እና እናት ለልጇ ከምትጨነቀው በላይ እግዚአብሔር ለማን ያስባል? በሉ እንጂ። አሁን ይሄንን ከያዝን ምንድነው ለነገ አትበሉ የሚለው ቃል እንዲገባን ፈልጌ ነው። እናት ለልጇ ታስባለች። አዎ በጣም ነው የምታስበው እኮ እናት ለልጇ። ልክ የሆነ ቀንም እንደተናገርኩት መጀመሪያ ተመልከቱ፣ እናት ለልጇ የምታስበው ሰው ስትሆን ሰው ተሸክማ የምትበላው ሳይስማማት መኝታው ሳይመቻት 9 ወር ከ5 ቀን ሙሉ ሰው ሆና ከሰው በታች እየኖረች ነው የምትኖረው። እሷ ሰው ተሸክማ ልጄን እንዴት ወልደዋለሁ እንጂ በዚያ ሰዓት ላይ የእውነት ማሰብ ያለብን እናት ልትሞት ሁሉ ትችላለች፣ እግዚአብሔር ካልጠበቃት ማለት ነው። ለልጇ እየኖረች
መኝታው ሳይስማማት የምትበላው ሳይመቻት ቀኑ ሳያስደስታት ሁሉ ነገር እንግዲህ እኔ አርግዤ ወይንም ነፍሰ ጡር ሆኜ አላየሁትም ብቻ ያከረሰርሳል አይደል? አያከረሰርሽም? ያከረሰርሻል ይመስለኛል ሳስበው። የሌለ ነገር ሁሉ ያምራል አይደል? ሰው እርጉዝ ሲሆን ነፍሰ ጡር ሲሆን እንደዚያ ነው። እና ዶክተሮቹ ይላሉ ሴቶች በጽንስ ሰዓት ጥቁር አፈር ይበላሉ አይደል? እና የመሬት ባህሪያቸው ስለሚያንስ ነው ልጁ ስለሚሻማው ማድኑን ማለት ነውና ከቤት የሌለ ነገር እያማራት ጓደኞቿ እንደልባቸው እየዘለሉ እሷ እንደ ጓደኞቿ ሳዘል ተጠንቅቃ 9 ወር ከ5 ቀን ሙሉ ተጨንቃ ትወልደዋለች። ስትወልደውም የምትወልደው በጭንቀት ነው። ያው ዛሬን አይወክልም የዛሬ ሴቶች አንዳንዶቹ አምቡላንስ ስለሚጠሩ ማለት ነው። ጭንቀት ምንን ያስረሳል ማለት ነው? ምጥ ልጅን እንዲወዱ የሚያደርግበት አንዱ ነው። ሴት በምታምጥበት ወይንም በምትወልድበት ሰዓት ላይ እንኳን ባሏን ሽማግሌዎችን ነው የምትረሳው። ሽማግሌዎች የዛለት መተው እንደው አግቢው ብለው የጠየቋትን ሰዎች ሁሉ ትጠላቸዋለች። በምጥ ሰዓት የሚታወስ ደስታ የለም። ከዚያም በኋላ ምጥ ካለፈ በኋላ በልጁ መልክ መከራው ይረሳና እንደገና ደግሞ እንደዚያ ሆና ተጨንቃ በክፉ ምጥ ውስጥ ለወለደችው ልጅ ደግሞ እንደገና ምን ማለት ታስባለች? ማሰብ ትጀምራለች። ይሄ ልጅ ጤነኛ ነው፣ ደና ልጅ ይሆናል። ከዛ ትምህርት ቤት ሲገባ ውጤቱ አንደኛ ይወጣል። እንዴት ይሆን? ከዚያም በኋላ ከየት ውሎ ይሆን? ወድቆ ይሆን አላሉ ሰውየው። ሚስቴ ካሰበችው ትተህ እናቴ ካሰበችው፣ እናቴ ካሰበችው ትተህ ሚስቴ ካሰበችው አውለኛል አሉ። እናት ልጇ ቢዘገይ ምንድነው የምትለው? አስረውት ይሆን? ገለውት ይሆን? መኪና ገጭቶት ይሆን ትላለች ነው። ደግ ሚስትም አለች አደራችሁን። እሺ ምን ክፉ አጋጥሞት ይሆን የምትል ትኖራለች። እውነቴን ነው። ታስሮ ይሆን የምትል ግን ያው አንዳንድ ጊዜ የታምሽቶ ይሆን እየጠጣ ይሆን እየበላ ይሆን የምትልም አጠፋም ለማለት ነው እንጂ የፈለኩት ደግ ሚስቶች አሉ ማለት ነው። እና እንደዚያ ሆና ስትጨነቅ ስታስብለት ታመሻለች። ከዚያ መጨረሻ ላይ ተመልከቱ፣ ያ ልጅ ልክ ከደረሰ በኋላም እንኳን መጨረሻ ላይ የምታስብለት አንድ ነገር አለ። ደህና ትዳር ካላዘ ተመልከቱ፣ ደህና ትዳር ካላዘ እንደው ከምኒቱ ላይ ጣለው እያለች ለልጇ እንደገና ትጨነቃለች። ደህና ትዳር ከያዘ ደግሞ ለወለዳቸው ልጆች ታስባለች። እናት እስከዚያ እስከ መጨረሻው ድረስ የሚያስቡ እናት አባታችን ናቸው ለኛ የሚጨነቁልን። ከዚያ ተመልከቱ፣ እንደዚያ ከሆነ በኋላ ልጅ እናት ለልጅ እስከ መጨረሻው እስከ ለተሞቱ ድረስ ታስብለታለች። ተሹሞ ከሆነም ክፉ እንዳያገኘው፣ ክፉ ጓደኛ እንዳይኖረው፣ እንዳይታሰር፣ እንዳይገሉት ትመክራለች እናት። የእናት ጭንቀት እስከ ለተሞት ነው ባጭሩ። እስከ መቼ ነው የምትጨነቀው እናት? እስከምንሞት ድረስ ታስብልናለች። ልጅ ግን ተመልከቱ፣ ልጅ ግን የሚያስበው ሌላ ነው። ሊጦር ካመጣት ቤት መቼ ሞታ ነው ሊል የሚችለው አይደል? ያው ይንከባከባታል እኮ አይደል? በጣም ነዝናዛ ከሆነች አስቸጋሪ ከሆነች መቼ ነው እቺ ሴትዮ የምትሞተው? ትዳሬን ረበሸችው። አባዬ መቼ ነው ሊሞት የሚችለው? ትዳሬን ረበሸው። ወይንም ደግሞ በጣም ነዝናዛ ቢሆኑ እናትና አባትን እየጦረ ነዝናዛ ቢሆኑበት ምንድነው የሚያደርገው መሰላችሁ? ሚስቱም ደግ ባልየውም ደግ ቢሆኑ ታያቸው ያልፋል። ነገ ሊሞቱ አይደል እያለ ሞትን እያሰበ ይጦራል። እናት ግን እስከምትሞት ድረስ ለልጇ ትጨነቃለች። አባትም ለልጁ ያስባል። እናትና አባት ለልጅ ይሄን ያህል የሚጨነቁ ከሆነ እግዚአብሔር ለፈጠረን አይጨነቅልንም ወይ ነው? አያስብልንም? ንገሩኝ እንጂ እግዚአብሔር ለኛ ማንኛውም ወዳጃችን ከሚጨነቅልን በላይ ይጨነቅልናል። ማንኛውም ሰው ከሚያስብልን በላይ ያስብልናል። በዚያውም ላይ ተመልከቱ፣ እናትና አባት ብናስከፋቸው ያዝኑብናል። ለነሱ በጎ እስከሆነ ድረስ ነው ሊያስቡልን የሚችሉት። ያለዚያ ግን ሊረግሙንም ይችላሉ። እግዚአብሔር ግን ተመልከቱ፣ ክፉ ሆነን እንኳን የማይረግመን አባት ነው። ክፉ ሆነን እንኳን የማይረግመን እናት ነው። ክፉ ሆነን እንኳን የሚያስብልን የሚጨነቅልን፣ ነገ ንስሐ ይገባል፣ ነገ ወደኔ ይመለስልኛል ብሎ ቀንን የሚሰጠን አምላክ ነው። ስለዚህ እግዚአብሔር ከእናትም በላይ እናት ነው፣ ከአባትም በላይ አባት ነው።
ስለዚህ ለነገ አታስቡ ማለት ስለ ነገው አትጨነቁ። ነገን የማወጣላችሁ እኔ ስለ ነገ ደግነቷን እንድሰጣችሁ ነገን የምትኖሩበትን ነገር እኔ ስለምሰጣችሁ ስለ ነገ ምን ያስጨንቃቸዋል? ነገ ማን ወዳጅ ይኖረኛል? ማን ያበላኛል? ማን ያለብሰኛል? ማን ይረዳኛል? ማን ሰላም ይሰጠኛል? ማን ይገዛኛል አትበሉ። ነገን ስታስቡ የማልሻር ንጉስ እኔ መኖሬን አስቡ። ነገን ስታስቡ የማታጡኝ ወዳጅ እኔ መሆኔን አስቡ። ሰው የሚወደን ደግነት እስካለን ብቻ ነው ሰው ሊወደን የሚችለው አይደለም። ሰው የሚወደን እኮ ተመልከቱ፣ የ20 ዓመት ወዳጅነት የ15 ዓመት ወዳጅነት በአንድ ቀን ክፋት ነው የሚፈታው አይደል እንዴ? እስከነ ክፋታችን የሚወደን እግዚአብሔር ብቻ ነው። ታዲያ እስከነ ክፋት የሚወድህ እንደው ተመልከቱ እኮ ሰው እንኳንስ እስከነ ክፋቱ በደግነታችን ሰዓት ይወደናል እንዴ? ሰው አይወደንም። ሰው ይሰለቻል ሁሉ እኮ ሰውን 4 ሰዓት ለተከታታይ የምታወሩት በየቀኑ የምታገኙት ከሆነ እየሰለቻችሁ እናንተን እየናቃችሁ ይሄዳል። እግዚአብሔር ግን እየራቅነው እንኳን የማይሰለቸን አምላክ ነው። እየተውነው እንኳን የሚከተለን አምላክ ነው። አላውቅህም እያልነው እንኳን ስማችንን የማይቀይር አምላክ ነው። ጴጥሮስ ምንድነው ያለው? ቅዱስ ጴጥሮስ የምትዩን ሰው ያላውቀውም አለ። ተመልከቱ፣ ይህን ሰው ያላውቀውም አለ። ስሙ ሁሉ ጠፋበት። የጌታ አምላኬ ጌታዬ እንዘ ቃለ ሕይወት ዘለዓለም ብከ እግዚኦ ሀበመኑን ሐውር። የዘላለም ሕይወት የምትሰጥ የዘላለም ሕይወት አንተ አይደለህምን? ካንተ ወዴት እንሄዳለን? አንተ ውእቱ ክርስቶስ ወልደ እግዚአብሔር ሕያው የሕያው እግዚአብሔር ልጅ አንተ ነህ ብሎ የመሰከረለት ጴጥሮስ መከራ በመጣ ሰዓት የምትዩን ሰው ያላውቀውም አለ። ክርስቶስ ግን ተመልከቱ ጴጥሮስን መልሶ ምንድነው ያለው? ጴጥሮስ ተወደኛለህ አለው። 3 ጊዜ ጠየቀው። ጌታ ሆይ 3 እንደካድኩ 3 የጠየከኝ እንደምወድህም አንተ ታውቃለህ አለው። እግዚአብሔርን እንደምንወደው ራሱ እግዚአብሔር ያውቃል። ስለዚህ ተመልከቱ እየጠላ ነው እንኳን ስማችንን ሳይቀይር እየራቅ ነው እንኳን የሚከተለን እሱን እየጠላ ነው ስማችንን በበጎ የሚጠራን ወዳጅ እግዚአብሔር ብቻ ነው። እሱ ምን አለን? ለነገ አትጨነቁ። እስኪ በሉ ለነገ በሉ እንጂ በደንብ ምን አትበሉ። ይሄን በደንብ ማሰብ አለባችሁ። ክፉ ነገር ሲመጣም ማን አለን? በሉ እንጂ እግዚአብሔር አለን። ደግ ነገር ሲመጣም ማን አለን? እግዚአብሔር አለን። ሰው ማለት በሁለት ነገር ማየት የሚችል ሰው ነው። ደግ ነገር ሲያገኝ ማጣቱን የማይረሳ ሰው፣ ሲያጣም እግዚአብሔር እንዳለ የማይዘነጋ ሰው። አንዳንድ ሰው ተመልከቱ፣ ሰው ሲጠግብ የሚርባው አይመስለውም፣ ሲሾም የሚሻር አይመስለውም። ዝነኛ ሲሆን ዝናም እንደሚጠፋ ይረሳዋል። ፀሐይ ጠዋት የወጣችው እኮ ማታ ልትጠልቅ ነው። በዚህ ዓለም የምናገኛቸው ደስታዎች ሁሉ አላፊ መሆናቸውን ማሰብ ነው። በሚያልፈው ቀን የማያልፈውን ፈጣሪያችንን እንዳናጣ፣ በሚያልፍ ስማችን የማያልፍ የክርስትና ስማችንን እንዳናጣ፣ በሚያልፍ ሀገር የማያልፍ ሀገር እንዳናጣ፣ በሚያልፍ መልካችን የማያልፍ መልክ እንዳናጣ ምን ማለት አለብን? መጨነቃችንን ማቆም። ልንጨነቅበት የሚገባው ከእግዚአብሔር ጋር ከራቅን ብቻ ነው። ከማን ከራቅን? ከእግዚአብሔር የራቀ ሰው መጨነቅ አለበት። ለምን? እግዚአብሔርን አጥቷላ። ስለዚህ ተመልከቱ እሱ ምን አለን መሰላችሁ? ርዩ አዕዋፈ ሰማይ፣ የሰማይ ወፎችን ተመልከቱ። አይዘሩም አያጭዱም፣ ጎተራም የላቸውም። የሰማይ ወፎችን ተመልከቱ። የሰማይ ወፎችን የሚመግባቸው እናንተን አይመግብምን? የሰማይ ወፍን የሚጠብቅ እናንተን አይጠብቅምን? ተመልከቱ። በጣም እኔ እዚህ ላይ አንድ የሚገርም ነገር አለ። አንድ ቀን ተናግሬ ይሆናል፣ ሊቃውንትም ማስተምረውት ይሆናል። እስኪ በሉ የሰማይ ወፎችን በሉ ተመልከቱ። ርዩ እጉለ ቋዓት ብለው በሉቃስ ያነቡታል ሊቃውንቱ። የአሞራ ጫጭትን እዩ ይላል። እስኪ በሉ የአሞራ በሉ ምን ነው? እዩ እሱን እዩ። ይሄ ምን አይነት መሰላችሁ? አሞራ መልኩ ምን አይነት ነው? ቀይ ነው እናንተ ሰፈር ያለው? ጥቁር ነው። እስኪ በሉ ጥቁር በሉ። አሞራ በነገራችን ላይ በጣም ሰው ነው ከአሞራ ያነሰ እንጂ አሞራ በጣም ጠንቀቃ ፍጡር ነው። አሞራ ልጅ የሚያደርገው እሱን የመሰለው ልጅ ብቻ ነው። አሁን እንግዲህ
ይታቀፍና እንደማንኛውም እንቁላሉን ይጥልና ሲቀፈቅፈው ከእንቁላሉ ውስጥ ሲወጣ ጫጩት ቀይ ነው አይደል መልኩ። ስለ እኔን አይመስልም ማለት ሰው እኔን አይመስልም ብሎ የተወው ኃጢአት አለ? የተወዋለ ሰው እኔን አይመስልም ብሎ የሸሸዋል የለም። ሰው እሱም ቢመስል ባይመስል ብቻ ጥቅም ካገኘ መጠጋት ነው ብሎ ማለት ነው። እኛን ከማይመስለን መራቅን ከአሞራ መማር አለብን። ሲፈለፍለው በ40 ቀኑ ነጭ ነው ማነው ቀይ ነው ልጁ። አሃ የማንንም ልጅማ ታቅፌ አላሳድግም ብሎ ትቶት ሄደ ማለት ነው። እስከ 40 ቀን ድረስ ሊቃውንት እንደሚሉት አሞራ ተስፋ እንዳይቆርጥ እግዚአብሔር ለአሞራ አንድ ነገር ሰጥቶታል። ምን ያለ ማለት ተስፋ አለ መቁረጥ። እስኪ በሉ ተስፋ አለ መቁረጥ በሉ። ሲያውን ተስፋ ትቆርጣላችሁ አቆርጡ? ሰው እኮ በሰው አይደለም ተስፋ ይቆርጠው በእግዚአብሔር ነው። ሰውማ ተስፋ እንደው ከተመረ ሰውን ተስፋ ታረጋላችሁ እንዴ? ድሮንስ ሰው እኮ ተስፋ አይሆንም። ሰው እኮ የሸምበቆ በትር ምርኩዝ እኮ ነው። የሸምበቆ ምርኩዝ እኮ ችግሩ ሁለት ነው። አንደኛ ያድነናል ብለን ስንመረኮዘው መሰበሩ፣ ሁለተኛ ተሰብሮ ደግሞ እጃችንን መውጋቱ። ሰው እንደዚያ ነው። ሰው ስታምኑት ከሃዲ ነው የሚሆነው። ያበድረኛል ስትሉት ድሃ ነው። ይረዳኛል ስትሉት ስስታም ነው። ይደርስልኛል ስትሉት ይዘገያል። ያውቅልኛል ስትሉት ይፈርድባችኋል። ወዳጅ ማለት እግዚአብሔር ነው፣ በሰው አይደለም። ሰው በሰው ላይ ያለው ተስፋ ቢጨልም እግዚአብሔር ላይ ያለው ተስፋ አይጨልምም። እግዚአብሔር እንደዚያ ቢሆን ኃጢአት በሰራን ዕለት ቆርጦ በጣለን ነበር። ዛሬም ልጆቼ የሚለን እኮ እግዚአብሔር ፍሱህ ስለሆነ እኮ ነው። እግዚአብሔር ተስፋ ስለማይቆርጥ እኮ ነው። በእኛ እግዚአብሔር ተስፋ ካልቆረጠብኝ ለምንድን ነው እኔ ተስፋ የምቆርጠው በአምላኬ? እግዚአብሔር ሁሉን ያደርግልናል። ሁሉን የሚያደርግልን አምላክ የተመሰገነ ይሁን። ከዚያ መጣ ያሞራ ሳያት ሌላ ናት። የሰው ልጅ አላሳድግም ብሎ ትቷት ሄደ። ከዛ መጨረሻ እየመጣ የት ያረጋል ምናልባት ልጅ መጣ እንደው እያለ ማለት ነው። ከዛ እግዚአብሔር ቸር አይደል በሞት ያፈርሰውን። እስከ 40 ቀን ድረስ አሁን ምን እየበላ ሰነበተ? እስከ 40 ቀን ድረስ ያሞራ ልጅ እናቱ አታበለው። እንደው እኮ ይገርማል። እንደው አለመሞቱ አይገርማችሁ? አፉ አልጠነከረ፣ ክንፍ የለው፣ እግሩ አይሄድ፣ እባብ ወጥቶ እንዳይበላው ማን የሚጠብቀው? በሉ እግዚአብሔር በሉ እንጂ ምን ያበላዋል እኮ ነው አሁን ትልቁ ጥያቄ። እግዚአብሔርን ማድነቅ ነው እንጂ እንዲህ ያለውን አምላክ ያሞራ ልጅ የጠበቀ አምላክ እኔን አይጠብቀኝም እንዴ? ለነገ አትጨነቁ እኮ እሱ ነው እኮ። ተመልከቱ፣ አሞራን የሚጠብቅ አምላክ አንተን አይጠብቅም ወይ? እኔ የሚገርመኝ ተመልከቱ፣ እባብ በዛፍ ላይ ወጥቶ ጉርስ አድርጎት እንዳይሄድ እግዚአብሔር ሲጠብቅ መቆየቱ። ምግቡን ከየት ያመጣለታል? በጣም እኮ ነው የሚደንቀው እግዚአብሔር። አሁን አንዳንድ ጊዜ ዛፍ ላይ ሲወጡ አይታችኋል አይደል? ቁጫጮች ዛፍ ላይ ሲወጡ ታያላችኋል። እግዚአብሔር ምግቡን ቁጫጭን በእግሯ እየመራ ወስዶ ከዛ ተመልከቱ፣ ቁጫጭ እርጥብ ፍለጋ ነው የሆነ ዛሂል ካፉ የሚወጣው ምራቁን ፍለጋ እየወጣች ስትሰፍርበት ሲል ያስገባታል። ሲል ምራቁ ይወጣል። ከዛ በምራቁ እየሳበ 40 ቀን ሙሉ ሲመገባቸው ሰንብቶ ሰውነቱ መስታወት አይደል? ዶሮ አላያችሁ? ጸጉሯ ሲነጭ ምደምቶ ነው። እንቅርቷ ውስጥ ያለው የበላችሁ ጥሬ ሁሉ ይታያል። ከዛ እየሳበ 40 ቀን ሙሉ ያንቁጫጩን ስቦ ይጠቁራል። የተመረቀ እስከ 40 ቀን ግን ምን መገበ እግዚአብሔር ለአሞራ ልጅ ምን መገበ? ቁጫጭ በሉ እንጂ ምን አስጨነቀ እኮ የሚባለው እሱ ነው። ታዲያ ይኸውልህ ለአሞራ ልጅ ክንፍ ለሌለው እግሩ ላልበረታ እናት አባቱ ለተውት ለአሞራ ልጅ ቁጫጭ መገበ እግዚአብሔር ላንተ አይመግብህም ወይ? ምንድነው ያስጨነቀ? በዚያውስ ላይ ምድራዊ ህብስት አይደለ ስጋውን ለሰጠህ ላንተ ምድራዊ እንጀራ ይነሳሃል ወይ? ሰማያዊ ቤት ለሰጠህ ላንተ ምድራዊ ቤት ይነሳሃል ወይ? መልኩን ለፈጠረልህ ላንተ ምድራዊ መልክ ይነሳሃል ወይ? ሰማያዊ ሀገር ለሰጠህ ላንተ ዓለማትን የተሸከመው እግዚአብሔር እሱ ሊኖርበት ሳይሆን እኛ ልንኖርበት ነው። ዓለምን ተሸክሞ የሚያኖርህ እግዚአብሔር አንተን ላንተ ሀገር ይነሳሃል ወይ? ዘመዶች ቢያልቁ መላእክትን ለሰጠህ ላንተ ምድራዊ ዘመድ ራሱን ዘመድ አድርጎ ለሰጠህ ዘመድ የለኝም ብለህ የምትጨነቀው ለምንድን ነው? ነገ ለነገ ያውቃል። አትጨነቁ፣ ለዛሬም አትጨነቁ አለ። እንኳን ለነገ ለዛሬም እመጣለሁ እሱ ጋር። ከዚያ ተመልከቱ ምን አደረገ መሰላችሁ? እስከ 40 ቀን እየበላ ቁጫጭ ሰነብትና በ40ኛው ቀን ጥቁር ሲሆን
አሞራ ትመጣና ልጄን ማን አመጣው ብላ እንደ ልማዷ ትል እያመጣች ማብላት ትጀምራለች ማለት ነው። ቅድሚያ ግን ማን ያለን በሉ እግዚአብሔር በሉ። ቅድሚያ የአሞራ ልጅ ማንን አገኘች? እግዚአብሔርን። አያችሁ፣ ቅድሚያ የምናገኘው ለካ እግዚአብሔር ነው። ቅድሚያ የምናገኘው እኛ ስለለወጥ ነው። አያችሁ፣ ቅድሚያ የምናገኘውን እግዚአብሔርን መጨረሻ አረግ ነው። በዛ የተነሳ እግዚአብሔር ምን እንሆናለን? ተጨናቂዎች እንሆናለን። ቅድሚያ ማን ይሁን? በሞቴ ንገሩኝ። ከመኝታችን ስንነሳ ማን ይቅደም? ታክሲ ልገባ ነው ልሳፈር ነው ሳይሆን ማን ይቅደም? በሉ ቸር ያሳደርከኝ አምላክ በሉ። ሁላችሁም አማት እንጂ ቸር ያሳደርከኝ አምላክ፣ ቸር አውለኝ፣ ጨለማውን ያሳለፍከው አምላክ በሉ። ብርሃኑን ባርክልኝ። በቃ ይሄን ማለት አለብህ ሰው። ቢያንስ ጸሎት መጸለይ ያለብህ ቅድሚያ ከመነሳት በፊት እግዚአብሔር ያዝ። በቃ ይኸው የአሞራ ልጅ ቅድሚያ ያላት ማን ነው በሉ? እግዚአብሔር በሉ እንጂ በሞት ያፈርሰውን አፈርሰውንላችሁ። እኛስ ቅድሚያ ያገኘን ማን ነው? ቅድሚያ የተቀበለን ማን ነው? በሞት የነገሩኝ እናት አባታችን እኮ ለመሳደብ አይደለም። እሺ ይኸውላችሁ እንግዲህ ተንኮለኛ እንዳትሆኑ። እናት አባታችን እኮ በመኝታ አንድ ከሆኑ በኋላ ጣሉን አይደል እንዴ? ጣሉን። ውሃ ሆነን ማን እጅ ላይ ነው ያለነው? ቅድሚያ የተቀበለን ማን ነው? ታዲያ ስለ ነገ ምን አገባን እኛ? ቅድሚያ ያገኘነውን እግዚአብሔርን ቅድሚያ እንስጠዋ። ቅድሚያ እሱ ይሁን። ቅድሚያ ስንሰጠው ተመልከቱ ቀናችን ይባረካል። ለዚህ ነው ተኝተን ከመኝታችን ስንነሳ ተመስገን የምንልበት ምክንያት የሌሊቱን ጨለማ ያሳለፍክልን አምላክ ተመስገን ማለታችን ነው። እንደተኛን ያላስቀረህን ተመስገን ማለታችን ነው። ስንወጣ ደግሞ ተመስገን ማለታችን ሁለት ትርጉም አለው። ቀኑ ያንተ ነው እናንተው ባርከው ማለት ነው። ቀኑ የማን ነው በሉ እንጂ። ሌሊቱን ያሳለፈ አምላክ ማለት መከራውንም የሚያሳልፍ አምላካችን የተመሰገነ ይሁን። መከራ ሲያልፍልን ማንን ተመስገን ማለት አለብን? እግዚአብሔርን። ሰው ተመልከቱ የጠገበ ዕለት ፈጣሪውን መርሳት ይጀምራል። የጠገበባት ቅጽበት ማለት ነው። ሰው ሲበላ ቅድሚያ ማንን ማመስገን አለብን? በሉ እንጂ። ዳቦው ቅርብ ሲል እንጀራው ቅርብ ሲል ሰው ጸሎት ሁሉ ይጠፋዋል። አቡነ ዘበሰማያት ይታባነ እግዚኦ ውስተ መንሱት ይላል ማለት ነው። ጸሎት የጀመረ ሰው ሁሉ እንዲያ ነው የሚያደርገው። እውነት እንደው በደንብ አድርጋችሁ ራሳችሁን ፈትሹት። አቡነ ዘበሰማያትን ቤት ጀምሮ ቤት እንደጨረሰው አይታወቅም። እንጀራው ሲመጣ ማለት ነው። ተመስገን እኮ መባል አለበት። ካፈር አንስቶ ምግብን የሰጠ እግዚአብሔር ተመስገን በሉ። ተመስገን በሉ እንጂ። እንጀራን የሰጠ ማን ነው? ቅድሚያ ለማን ይሰጠው? አፈሩን እኮ ነው እህል አድርጎ ያመጣው እግዚአብሔር ተመስገን። ከዚያ ምን አድርገው? ባርከው ተመስገን። እስኪ በሉ ተመስገን በሉ። ቅድሚያ የምንጸልየው ለዚያ ነው። ቅድሚያ ከጸለይን አንደኛ የምንበላው እንዳያንቀን አድርገው። ሰው እኮ በሽተኛ የሆነው ለምን ይመስላችኋል? ሳያስፈቅድ እየበላ እንዴት ይሁን? ጤና አድርግልኝ ያላለው ዝም ብሎ ይገጥመዋል ማለት ነው። እግዚአብሔር እኮ ተመልከቱ የውሃ ጠባቂ መልአክ አስቀምጧል። ውሃ እንዳይገለን የከተማው ክሎሪ ስለሚጨመር ነው ሊል ይችላል ሰው። እንደዚያ እንዳይቆሽሽ ያደረገው ለምንድን ነው ከተባለ ለውሃ ጠባቂ መልአክ ያበጃ አምላክ ነው። ለእህል ጠባቂ መልአክ አለው እግዚአብሔር ያስቀመጠው። እንደዚህ እንደናንተ ኤክስፓየርድ ያደርጋል እስከዚህ አይባልም። ውሃ መቼ ነው ኤክስፓየርድ የሚያደርገው? አልቀን እንሞት ነበር ሁላችንም ማለት ነው። ጠባቂ ያለው እግዚአብሔር ንጹህ አድርጎ የሚጠብቀው መልአክ አበጅቷል። ስለዚህ ተመልከቱ ተመስገን ባርከን ጸልየን ስንበላ ቅድሚያ ለእግዚአብሔር ስንሰጥ ያ የምንበላው ነገር ራስ ፍልጠት ሆድ ቁርጠት እንዳይሆን ማን ይጠብቀዋል? በሉ ንገሩኝ። እግዚአብሔር ይጠብቀዋል። ተመልከቱ የምንበላው እዚያው አልወጣ ቢልስ እኮ መከራ እኮ ነው። አልወጣም ካለም ችግር ነው ጎበዝ። አሁን ሰው መብላት ብቻ ጤና ሊመስለው ይችላል። ካልወጣም ችግር እኮ ነው አይደል እንዴ? መሞት አለ እኮ። እውነቴን ነው። ለዚያ ነው እግዚአብሔር በነፋስ ባህሪ በእሳት ባህሪ ያቀልጣል፣ በውሃ ባህሪ ይበጠብጣል፣ በእሳት ባህሪ ያፈላል፣ በነፋስ ባህሪ አካል የሚሆነውን ለደም ስር ይሰጥና ቆሻሻውን አስወጥቶ ይጥላል። እግዚአብሔር ተመስገን መባል አለበት እኮ። እውነቴን ነው። በሉ ተመስገን በሉ እንጂ። እንዴ ሰው ቢዘጋ እኮ ይሞታል አይደል? አይሞትም ሰው። ሰው የሚንቀው ነገር ራሱ ሊገድለው ይችላል። የሚንቀው አሁን ሰው በቃ ይንቀዋል። እንደዚያ ማለት አይፈልግም። ግን ያንን ራሱ ያደረገ እግዚአብሔር ይመስገን። ቅድሚያ ለማን? በሉ ለእግዚአብሔር በሉ እንጂ። አጠር አድርጌ ወደ ነገር ቅድሚያ ለማን?
ያሞራ ልጅ ቅድሚያ ማን ነው የደረሰለት? ለኛ ቅድሚያ ማን አለን? በሞት የነገሩኝ ከእናት አባትም በፊት ቅድሚያ ማን ነው ያለ ከኛ ጋር? ያው እናታችን ማይፀን የሚጠብቀን ማን ነው? በቃ እግዚአብሔር እኮ ነው። ተመልከቱ። ወይ እንደዚህ ስትሮጥ ወይ ስትራመድ እዛው ውሃ ሆነን እንዳንቀር የሚጠብቅ እኮ እግዚአብሔር። እንጀራው እዚያው ተከምሮብን እንዳይገለን እግዚአብሔር የሚጠብቀን። ትንፋሽም እንዳናጣ ቤት እንደምንተነፍስ ሁሉ እኔ ግራ ነው የሚገባኝ አይደል? ሰው እናት ሆድ ውስጥ ሆኖ ቆዳ እኮ ነው ዝግ ነው አይደል? ቤት ነው የሚተነፍሰው እንደው ጎበዝ። ያው የሴትዮቱን ኦክሲጅን እየተቀበለ ልትሩት ይችላልላችሁ ብላ ዝም ስትል እዛው ጸጥ አለ ማለታችን ማለት ነው። እናታችን እንደዛ ስትል እግዚአብሔር ይጠብቀናል። ማን ይጠብቀናል? ቅድሚያ ለእግዚአብሔር። ስንነሳ ጸሎትን ቅድሚያ ለእግዚአብሔር፣ ስንበላም ቅድሚያ ለእግዚአብሔር፣ ስናገባም ቅድሚያ ለእግዚአብሔር። ማህሌቱን ሲጀምሩ ሊቃውንቱም ስቡሕ ወድስ ነው አይደል የሚሉት? መጀመሪያ ለእግዚአብሔር ነው የሚያቀርቡት። ዘሳረረ ኩሎ ዓለመ በሐቲ ቃል፣ በአንዲት ቃል ቢጽ በሌላት በቀዳማዊ ቃሉ ዓለምን የፈጠረ እግዚአብሔር ይመስገን ነው የሚሉት። እግዚአብሔር ይመስገን ማህሌቱን ሲጀምሩ እሱን ነው የሚሉት ብዬ ነው። ከዚያ ተመልከቱ። ታዲያ ምንድነው ቅድሚያ? ከሰርጋችንም በፊት እግዚአብሔር ይቅደም፣ ከስልጣናችንም በፊት እግዚአብሔር ይቅደም። ያለዛ ጓዴ ላላቂ አስተማር ያለዚያ ወንበሩን እያዞርክ ልብ መዞሩ ነው አብሮ። ልብ ከዞረ ሀገሪቱን ሁሉ አዙረ መጨረስ ነው ማለት ነው። ቅድሚያ ለእግዚአብሔር ወንበር ላይ ከመቀመጠ በፊት ደሞዝም ሲወጣ ቅድሚያ ለእግዚአብሔር። እስኪ በሉ ቅድሚያ ለእግዚአብሔር በሉ። ልጅም ቅድሚያ ለእግዚአብሔር በሉ። ቅድሚያ በሉ። ደሞዝ ለማን ነው ቅድሚያ? አሃ አንተ መርጠህ ቅድሚያ ለእግዚአብሔር አሰጥም። ደህና ሻንጣ ገዝተህ ትመጣለህ። አይጥ ማታ እብድ የበላው በሱ አስመስላ ትቆያለህ ማለት። ለምን? ቅድሚያውን ስትወስድ ቅድሚያን ይወስዳል። ቅድሚያ ያለው ይላል አይደል? መንጃ ፈቃድ ነው መንጃ ፈቃድ መሰለኝ። ቅድሚያ ያለው እስኪ ቅድሚያ ያለው በሉ። ቅድሚያ ለእግዚአብሔር የሰጠ እሱ ደግሞ ምን ይሆናል? ቀዳሚ ይሆናል ማለት ነው። እስኪ በሉ ቅድሚያ ለእግዚአብሔር በሉ ሁላችሁም። ቅድሚያ ለእግዚአብሔር ስትሰጥ አንተ ምን ብለህ ትውላለህ? ቀድመህ ትውላለህ። ምንም ቢሆን ተመልከቱ፣ ቀድመህ ትውላለህ ማለት ምን ማለት ነው? ኃጢአትን በጽድቅ ቀድመው ትውላለህ። ክፉዎችን በደግነት ቀድማቸው ትውላለህ። ክህደትን በሃይማኖት ቀድመው ትውላለህ። ማን ሲኖር? እግዚአብሔር ሲኖር። እግዚአብሔር ከሁላችን ጋር ይሁን። ያንን አሞራ በ40 ቀኑ እናቱ መጣችለት። እዚያ በኋላ አደገ ነው ባጭሩ። እና እግዚአብሔር ቅድሚያ የምናገኘው አምላካችን ነውና እስኪ በሉ ለነገ በሉ አትጨነቁ። ሁልጊዜ ማን አለችን በሉ። ሁሌ ንገሩኝ እንጂ ድንግል ማርያም አለችን። እሷን የሰጠን አምላክ የተመሰገነ ይሁን። ይቆየን።